ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። ከዛ ወዲያ የፈጠረ ምንድነው? ያው እዚህ ጋር እንደምትመለከቱት ሶፊ ይላል የሱ ስትሪዎች ናቸው። እዚህ ጋር የምትመለከቱት የሱ አካውንት ነው። አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ። ስለ ጋዜጠኛ ሶፎንያስ ዋሲሁን ምን ተባለ? ኢምቦርን ነው የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው። ሰላም እና ስንት ቤተሰብ ናውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ስለ ጋዜጠኛ ሶፎንያስ የተወራ የሚገኘው ነገር ምንድነው፣ እውነታውስ ምንድነው ነገር የማስመለከታችሁ ነው። የሚሆን ተጨማሪ ቪዲዮችም እየወጡ ይገኛሉ፣ እነሱንም እንመለከታለን። እዚሁ ደግሞ ዩቲዩበር ጃኒን ጨምሮ እነ ኢቫን በቁጥጥር ስር ውለዋል። የታሰሩበትን ምክንያት እንግዲህ በክሬቲ አዋርድ ላይ ትክክለኛ ያልሆነ ልብስ ለብሳችኋል በሚል ነውና እሱን የምንመለከተው የሚሆነው። ሁላችሁ የቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መጀመሪያ ከነ ጃኒ ጉዳይ ስንጀምር እንግዲህ ወንድማችንን ስሙ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። እንግዲህ አራቱም በቁጥጥር ስር እንደዋሉ የተነገረው የሚገኘውና አሁን ከሰዓት በፊት የወጣ መረጃ ነው። እናንተስ ምን ታያችሁ? በዚህ ጉዳይ ላይ ያው ብዙዎችን አስቆጥቶ ነበር። እንግዲህ አሁን ላይ መንግስት የራሱ እርምጃ ወስዶባቸዋልና ምርመራው የሚደረግባቸው በቁጥጥር ስር ላይ እንግዲህ ምን ታላችሁ? እናንተን አሳስቀኑበት። ከዛ ውጪ እንግዲህ ትናንት ማታምና ቀኑንም እንግዲህ ብዙ ሲያናገር የነበረው የጋዜጠኛ ሶፎንያስ ጉዳይ ነውና ጋዜጠኛ ሶፎንያስ እንግዲህ ትዝ ካላችሁ ከዚህ በፊት እግረኛው ሚዲያ ላይ ቀርቦ ተጠርጥሮ ነበር በዚህ ጉዳይና እንዲህ ብሎ ነበር። ኢምቦርን ነው የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማው። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማው እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ ዘሴም ታይም አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው። አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርድን ቀይሩ። ይሄ ሁሉ ሲጻጻፍ ወዲያው ስትለይ ቆየ ማለት ነው። በጣም ረጅም ጊዜ ሌላው ይቀርሽ ድምጽ አሁን የድምጽ ቴክስት አለ አንተ ጋር በድምጽ ለሰው የላከው ሰላምታዎች ምናምን እንደነበሩ። እሺ እኮ ያንተን ድምጽ ከየት አገኘው? ድምጽም ሀካ ይደረጋል። የራሴ ነው እሱማ የራሴ ድምጽ ነው የራሴ። ለስማውስ እንግዲህ በዚህ መንገድ የማይሆን ምክንያት አቅርቦ ሲከራከር ነበርና ያስታውቃል እዛ ውስጥ እንዳለበት ነገርና ነገር ግን ያመዋል ታማሚ ነው ምናምን በሚል ነገር እንግዲህ ሁሉም ህዝብ ከሱ ጎን ቆሞ እግረኛው ሚዲያን እንግዲህ ሁሉም ሰው ሲሰርበው ነበርና በዚህ አጋጣሚ አሁን እንግዲህ ወጣችሁ እግረኛው ሚዲያን ይቅርታ እንድጠይቁ ፈልጋለሁ። እታችን ስማት። አሁን እግረኛው ሚዲያን እንዴት ነው ይቅርታ የምጠይቁት? ጋይስ እግረኛ ሚዲያን እንዴት ነው ይቅር በለኝ ማለት የምችለው? ጋይስ ሶፎንያስ ምን ጉድነክ ምን እኔም ብሎ ተቆርቋሪ ሲጀመር እኛ ማለት ነው ሰው መሃል አንገባም። ሰው የሚያው ሰዎች ቢያወሩ ቢጨቃጨቁ ቲክቶክ ላይ አንገባም አናወራም አልተባባልም። እኔ ቦድኜ ቪዲዮ ሰርቼ ማለት ነው አሁን አፌ በተቆረጠ ምን ነው እግረኛው ሚዲያ አንተን የተናገርኩ ቀን አፌ ቁርጥ ባለ የዛን ቀን ውጪ ባልተናገርኩ እንደው ምን አለበት ባል። አሁን እኔ ሰው ነኝ ጋይስ፣ እኔ አሁን ሰው ነኝ እኔ አሁን ጋይስ። ወይ ሶፎንያስ ጉርሰታ እግዚአብሔር እንደው
አንተም ብሎ ጋዜጠኛ ነው ያልኩት እኔ አንተም ብሎ ጋዜጠኛ ነው ያልኩት አንተም ብሎ እንደዚህ ወንድ አይደለም ወይ ወንድ ልጅ እንዲህ ሲሆን ወርቆ ስታይ ደስ ይልካል ወይ ምን ያላልኩት ነገር አለ እንደው እግረኛ ሚዲያ ይቅርታ አድርግልኝ አፊ ቁርጥ ከዛን ቀን ውጪ ባልተናገርኩ ወይ ሶፎንያስ ይሰራንስጥ ወይ ሶፎንያስ ወይ ቲክቶክ ነገሩ ቲክቶክ ሲጀመር ደንቡ ነው በቃ የሆነ ነገር እንላለን እዚህ ያባብሉናል እዚህ ጋር ጉድ ይሰሩናል እኛ እኮ ግራ ገባን በቃ እንደምንም ብላችሁ ያለ ምንም እፍረት ወጡና እግረኛው ሚዲያን ይቅርታ ጠይቁ ነው ማለት ፈልገው ነው ኦኬ በዛን ጊዜ እግረኛው ሚዲያ መረጃ ይዞ ማስረጃ ይዞ የታል ይሄ ምንድነው ማን ለምን እንደዚህ አልተው ሲጠየቅ እግረኛው ላይ ሲሰርቡ የነበራችሁ እግረኛው ላይ ሲታለቁ የነበራችሁ ገንዘብ ፈልገህ ነው እንደዚህ ሆነክ ነው ተከፍሎክ ነው ያላችሁ እግረኛው ሚዲያ ተሳደው የነበራችሁ ፕሊስ ወጡና እግረኛው ሚዲያን ይቅርታ ጠይቁ እንደታችላን ፈልጋለሁ አሁን እስኪ የተፈጠረው ነገር እንመልከት እስቲ ስለ ጋዜጠኛ ሶፎንያስ ዋሲሁን ምን ተባለ? ምንስ ማስረጃ ተገኘ? የእውነትስ የተገኙ መረጃዎች ግብረ ሰዶም እንደሆነ ያሳያል ወይ የሚሉ ጥያቄዎችን በዚህ መረጃ ቀርብላችኋለሁ። ለቤቱ አዲስ ከሆናችሁ ፎሎ በማድረግ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ቪዲዮን ይከታተሉ። ጋዜጠኛ ሶፎንያስ ዋሲሁን አንድ ወዳጁ ከእንግሊዝ ሀገር የተላከለትን ላፕቶፕ ለመቀበል አዳማ ድረስ ሄዶ በጠራራ ፀሐይ ተዘረፍኩ በማለት በፌስቡክ ገጹ ላይ እወቁልኝ ብሎ ነበረ። እወቁልኝ ባለው መሰረትም በጉዳዩ ዙሪያ ይመለከተናል ያሉት የአዳማ ልጆች ጉዳዩን በቪዲዮ አስደግፈው ፈጣን ምላሽም ሰጥተዋል። በምላሹ ላይም እንደተገለጸው ጋዜጠኛ ሶፎንያስ ለሕግ እንዲሁም ለሃይማኖት ፍጹም ተቃራኒ የሆነና የሚያስጠይቅ ነውር የሆነን ተግባር ለመፈጸም ናዝሬት ድረስ ቀጠሮ ይዞ መሄዱንና በዚህም ምክንያት የነውር ተግባርን ሊፈጽምበት የቀጠረው ልጅና ጓደኞቹ በሶፎንያስ ላይ የወሰዱትን እርምጃ የሚያሳይ ቪዲዮ ይፋ አድርገዋል። ይህንንም ተከትሎ ጋዜጠኛ ሶፎንያስ ተዘረፍኩ በማለት ያሰራጨውን መረጃ ከፌስቡክ ገጹ ላይም አጥፍቷል። ከዛ ወዲያ የፈጠረ ምንድነው ያው እዚህ ጋር እንደምትመለከቱት ሶፊ ይላል የሱ ስትሪዎች ናቸው እዚህ ጋር የምትመለከቱት የሱ አካውንት ነው ከዛ እንግዲህ ተባለውም አልቀረም መምጣጣለው የሚያይ ነገር ነው ያለው እስቲ እዚህ ጋር ተመልከቱት ከዛ ሩቅ ነህ እኮ ምናምን ብሎ ላከልኝ ቦታ አለህ ምናምን አለኝ ደግሞ አዳማ ምን ትርቃለች ምናምን አልኩት አዎ ቦታ አለኝ አልኩት የራስ ቤት ነው ወይስ የጓደኛህ ምናምን ብሏል የራሴ ካልተመቸህም መቀየር እንችላለን እሱ አያሳስብም ብቻ ናልኝ አልኩት ከዛ ናልኝ ይጽፈዋለሁ አንድ ሰው መጨመር ትችላለህ ብሎ ጠየቀኝ ለማን ነው ብዬ ጠይቁት እኔ እዚህ ጋር አልገባኝም ነበር አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር ከዛ በኋላ ለማን ነው ብዬ ጠይቋለሁ ምን ብሎ ይልክልኛል ለኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ ከዛ ወዲያው እሺ ደውልለታለሁ አልኩት ማን ነው ቆንጆ ነው እንዳንተ አለኝ ይሄ ውሻ አንተ በክት አገኛለሁ እኔ ግን አለቅህም እኔ እንደዚህ ታቆላምጠኛለህ ከዛ ምርጥ ዕቃ ነው አልኩት ማለት ነው ከዛ መልኩስ ምናምን ብሎ ጠየቀኝ እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ እንደሚለው አንዴ ቆይ ላንብበው ያው ከኔ ረዘም ያለ ማለት ፈልጌ ነው ከኔ ረዘም ይላል ቀላ ይላል በዛ ላይ ምንድነው ሰለሞኑ ያበደ ነው አልኩት ያው ሰለሞኑ ስላችሁ ብልቱ ትልቅ ነው ለማለት ፈልጌ ነው እንዲጓጓ ማለት ነው ልክ ወዲያው እንደጻፍኩለት ምንድነው ያለኝ እሱ እንደምትመለከቱት ማርያምን እመጣለሁ ብሎ ላክልኝ አንተ ማርያምን ትላለህ ወይኔ እኮ አይ ኖ እኮ ሊሆን ያለኝ ለካ ፍርጌ ምናምን ብሎ እያለ ሲልክልኝ ሶፍ አትመጣም ንገረኝ ስለው ማርያምን እመጣለሁ ኦልሬዲ ፍለርት አድርጌያለሁኝ እኮ ማየት እፈልጋለሁ ምንድነው ማየት ስለፈለኩ ነው ላክልኝ ነው ምናምን ተረዳኝ አይነት ነገር አወራኝ አፍጥነው አዳማ እንደገባ ፍራንኮ ነው ጋር የምትወርደው ደውልልኝ ሳስደርስ ምናምን ብያልኩት ከዛ ልታሳየኝ አልፈለክም ብሎ ላክልኝ ማለት ነው ልታሳየኝ አልፈለክም ሲለኝ እሱ ሰርፕራይዝ ይሆንልህ ግን አንተ ግን ምንድነው ኦኬ እሱ ሰርፕራይዝ ይሁንልህ ግን አትጠራጠር እመነኝ ስታየው ተወደዋለህ አልኩት ማለት ነው ከዛ በጣም ትልቅ ነው ብሎ ላከልኝ ማለት ነው ከዛ ከምታስበው በላይ በዛ ላይ ኤክስፒሪየንስ አለው ማለት አልኩት ማለት ነው ከዛ ወዲያ ዋው ብሎ ከላከ በኋላ ከቁመቱ ረጅም ነው ውፍረቱስ ኖርማል ነው ወይስ በጣም ትልቅ ሲለኝ ለምን ጊዜ ተፈጅብኛለህ ተነስተህና አልኩት በቃ እንዲመጣ ስለፈለኩኝ ማለት ነው ከዛ እመጣለሁ ማርያምን ለማወቅ ነው በጣም ትልቅ ነው ብሎ ጻፈልኝ ማለት ነው አዎ አልኩ ሶፊ ብዬ እኔም ከታች ጻፍኩለት ያው እንግዲህ እዚህ ድረስ አድርሼዋለሁ እያያችሁ ከዛ በኋላ ምንድን ነው ያለኝ ኤክስትሪም ወፍራም ምናምን አለኝ ማለት ነው ከዛ ኤክስትሪም ሳይሆን ረጅም ወፍራም አልኩት አውቄ ማለት ነው ያው ምክንያቱም እሱ የሚጠይቀኝ በሙሉ ከመለስኩለት ውሸት ነው ብሎ እንዳያስብ ማለት ነው ከዛ ምንድነው ብሎ የጻፈልኝ ዋው ዛሬ የምወደውን ላገኝ ነዋ ብሎ በልብ ቅርጽ ላከ በሚገባ አልኩት ይሄ የተረገመ በሚገባ አልኩት ከዛ የፈጠነ ምን ብሎ ነው የጻፈው መጣው በቃ ስልክህ ላክልኝ አለኝ ስልኬ እንደምታዩት ላኩለት ቶሎ በል በእናትህ ፍራንኮ ስትደርስ ደውል ምናምን ብዬ እኔም ከታች ጻፍኩለት ማለት ነው ከዛ የፈጠነ ለጋህር ነው መኪና ማገኘው ብሎ ጻፈልኝ ከዛ ከቃሊቲም ትችላለህ አልኩት ያው ከቃሊቲ ስለሚቀል ማለት ነው እንግዲህ ከዚህ ቀጥሎ ያለውን ተከታተሉ ማለት ነው ሁላችሁ እሺ ሰዎች ይኸውላችሁ አሁን በጣም የምታውቁት አርቲስት ጌ የሆነ ስክሪንሾት አድርጌ ያው አሳይቻችኋለሁ ቅድም እንግዲህ መግቢያ እንደምትጠቋችሁ አሁን ከወንድሜ ጋር እዚህ አለ ተገናኝተናል ያለው ነገር ወደ ተነጋግረን መጥቶ አይተን የምርም ጌ ከሆነ ወንድ ምንም እናደርግ ብራዘር ምንም እናደርግ በቃ እና የተናገረው ሰምተሃል አይደል ያለው አንብበሃል ጌ ነበር አይተሻል አሁን እኛ ጌን አናበረታም አካውንቱን ማዘጋት ይችላሉ እንደሚያዘጋት ደግሞ ግልጽ ነው ስለዚህ በቻላችሁ አቅም ኮፒ ሊንክ ሼር ምናምን እያደረጋችሁ እናንተ ተባበሩ እኛ ግን መጥቶ የምር ጌ ሆኖ አግኝተን እዚህ እኛ ጋር ከደረሰ ታያችሁ ላይ ቀጥታ መግደል ነው
ይኸውላችሁ ይሄ ነው ቀጥሮኝ መጣ። ይሄ ነው። አትምታው አንተ ምንድነው? ምን አደረኩ ትላለህ? እኔ እናንተ አልጨረስንም። እሺ ወንዴ በቃ ለቀው፣ ወንዴ ለቀው። በጣም ነው የሚያሳፍረው የሚያስነውረው። እንግዲህና አላቅም ምን እንደምል። ይሄ ነገር ውስጥ ለውስጥ ያልገባበት ቦታ አለ ብዬ አላስብም። እንግዲህ አሁን ላይ ሁሉም ቦታ ላይ ከቤተ እምነቶች ከሃይማኖት ተቋማት ጭምር ወይ ከሃይማኖት ተቋማት ከሃይማኖት ከሚካሄድባቸው ቦታዎች ጭምር እስከ ኳስ ሜዳ እስከ ፖለቲከኞችም እስከ መንደርተኞች እንግዲህ ያልደረሰበት ቦታ የለምና ድምጹን አጥፍቶ ሀገር እያጠፋ የሚገኝ ነገር ቢኖር አሁን ላይ ይሄ ነገር ነው እና በዚህ ጉዳይ ላይ ዝም መባል አለበት ብዬ አላስብም። ከዛ ውጪ እንግዲህ በዚህ ጉዳይ ላይ ብዙዎች ሀሳባቸው የሰጡበት ይገኛሉ። እንስማቸው እስቲ። ጋዜጠኛ ሶፎንያስ በጣም ነው የምታሳዝነው፣ በጣም ነው የምታሳፍረው፣ በጣም ነው የምታሸማቅቀው። በጣም ማለት ነው። ደጇ ሂደ ነበር እመቤቴ ጋር። እርግጠኛ ነኝ ለመዳን ስላልጣርክ ነው እንጂ ለመዳን ብትጥር ኑሮ ታድነ ነበረ። በጣም 100% በጣም በእርግጠኝነት ለመዳን ብትጥር ኑሮ ደጇ ላይ ሂደ ተቀምጠ ነበር። ደጇ ላይ ሂደ ተጠምቀሃል። ታድን ግን አትፈልገውም። ስላልፈለግከው ነው። ዳግም ባይዘዌ ትላንትና ይሄ ቪዲዮ የትላንትና ቪዲዮ ነው። ወዲያውኑ ፌስቡክ ላይ መጥቶ የአዳማ ልጆች ከውጭ ላፕቶፕ ተልኮልኝ አለ። ጋይስ ከምን ወዴት ብሎ እንዳወራው ደግሞ ተመልከቱ። በጣም የውሸቱ ብዛት። ከውጭ ላፕቶፕ ተልኮልኝ አለ ላመጣ አዳማ። እንደው ከውጭ ላፕቶፕ ቢላክል አዲስ አበባ ነው እንጂ መጀመሪያ ላፕቶፕ የሚደርሰው አዳማ ነው። ፌስቡክ ላይ የጻፈላቸው ፖስት ማድረግ ነው። እና የአዳማ ሰዎች ደብድበውኝ ላፕቶፔን ተቀብለውኝ በባዶ እጄ ተመለስኩኝ ብሎ ፌስቡክ ላይ ፖስት አደረገ። ከዛም በኋላ ቪዲዮን አወጡለታ። ምን አይነት ቅሌት ላይ ቢወርስና ቢሰናወት ነው የኔ ወንድም። እግዚአብሔር ያንጻ። ሁላችንም ንጹህ አይደለንም፣ ሁላችንም ጻድቅ አይደለንም። ነገር ግን እግዚአብሔር ወይ ይቅር ይበልክ፣ እኛንም ይቅር ይበለን። አንተ ወንጀለኛ ሆነ አንተ የሰራውን ወንጀል እኛ እንድናወራ አድርገን እኛንም ኃጢአት የሚያሰራን እግዚአብሔር ይቅር ይበለን። እኛም ያወራነው እኮ አንድ ነን ጋይስ፣ እኛም ያወራነው አንድ ነን። አልገባችሁም እንጂ እናንተ። እግዚአብሔር ምስክሬ ነው። ስለዚህም እግዚአብሔር ይቅር ይበለን፣ ልቦናን ይመልሰልህ። አንተ መቀጣት ካለብህ በህግ መቀጣት አለብህ። የስ መቀጣት ካለብህ በህግ መቀጣት አለብህ። አንድ ጋዜጠኛ ስብዕናው ማንነቱም ይሄን ነገር እንትን አይለውም፣ አይደግፈውም ማንም ሰው። ምክንያቱም ጋዜጠኛ ማለት ለብዙዎቹ አርያና ብዙዎቹ ያንተን ስብዕናና ያንተን አርያ ይዘው የሚወጡ ወጣቶች አሉ። ስለዚህ በዛ ውስጥ በአንተ ውስጥ የሚመጡ ወጣቶችን የወጣቱ ወንዶች ህይወትን ታበላሻለህ ማለት ነው። አዎ ከዚህ ነው የሚጀምረው። የዛኔ ያ የእግረኛው ሚዲያ ሲናገር አለመናገራችን፣ እሱን መስደባችን፣ አቤት እግዚአብሔር፣ አቤት መድኃኒዓለም፣ አቤት 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 መድኃኒዓለም፣ አቤት አቤት የወለዳችሁ ጉዳችሁን። ኧረ እግዚአብሔር ያደራል። እንደው አስቀድመኝ። ፍሬዘር ፍቃዱ ይባላል የዩቲዩብ ቻናሉ ጋር ሲለቀቀው ልጅ ፈራው። በጣም ነው የሚሰቀጥጠው፣ በጣም ማለት ነው። እውነት ጋይስ እግዚአብሔር ምስክሬ ነው። እንደቀልድ ማለት አንድ ጋዜጠኛ የኢትዮጵያ ሕዝብ የሚያውቀው ጋዜጠኛ ቂጥ ፈልጎ አዳማ ድረስ ሄዳል። ይሄ ሰውዬ እኮ እንትን ነው ያ ነገር ነው ተብሎ ሲባል ምን ያህል ያስፈራል ጋይስ እንዴ አስባችሁታል ጋይስ? ስምና ዝና ያለው ሰው እኮ ነው። በዙሪያው ስንት ሰዎች ሊኖሩ እንደሚችሉ ታስባችኋል? ገብቷችኋል? በእውነት
በእውነት ነው የምላችሁ። እግዚአብሔር ምስክሬ ነው። ሰላም ውድ ቤተሰቦች እንዴት አላችሁ? እንግዲህ ከመሸ አንድ መረጃ ላጋራ ብዬ ነው። ያየሁት መረጃ በጣም የሚያስደነግጥ፣ የሚያሳዝን፣ የሚያሳፍር፣ አንገት የሚያስደፋ ነው። ጋዜጠኛ ሶፎንያስ ተብዬው አዳማ ላይ ምን አይነት ሰይጣናዊ መንፈስ እንደተጸናወተው ባናቅም ግብረ ሰዶማዊነትን ለመፈጸም በዛ ደረጃ እያንዳንዱን ነገር ተከትሎ ሄዶ የነበረበትን ወንድማችን ፍሬዘር የሚባለው በዩቲዩብ ገጹ አጋርቶልናል እና ያ በጣም አሳፋሪ የደረስንበት ዘመን ምን አይነት የዘቀጠ እንደሆነ የሚያሳይ ትውልድን የሚያቀጭጭ በተለይ ራሳችን እንድንመለከት ወደ ውስጣችን እንድናይ የሚያደርግ አንድ ቪዲዮ ነው የተጋራው። በጣም 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 በትኩረት ልናጤን የሚገባው ራሳችን ልንፈትሽ የሚገባ ልንጠነቀቅ የሚገባ መረጃ ነውና ሁላችሁም ፍሬዘር የሚል ዩቲዩብ ቻናል ላይ ገብታችሁ ተከታተሉት። አዳማ ላይ የተፈጸመው ይሄ ነው። ከስራ እንዲታገድ ብቻ ሳይሆን በህግ እንዲጠየቅ መደረግ እንዳለበት አምናለሁኝ። የናንተን ሀሳብ አስቀምጡ። ግብረ ሰዶማዊ መሆኑ ታውቋል። ስለ ተመሳሳይ ጾታ የሰሩት ቪዲዮ ጠፍቷል። ባን አስደረጉት። እናንተ 120 130 ሚሊዮን እያልክ የምትፈክር ማህበረሰብ ሶፋ ላይ ቁጭ ብለህ ለልጅ ሩዝና ፓስታ ቋጥረህ በሰላም ወጥቶ የሚገባ ይመስልሃል? በዚህ ዓመት የምታለቅስ ወላጅ አለህ። ቀጣይ ዓመት የምታለቅስ ወላጅ አለህ። ቀጣይ 5 ዓመት ደግሞ እንደ ሐዘን ነጠላ ዘቅዝቀህ ስንዴና ባቄላ አሹቅ ነክረህ ለቅሶ የምትደራረሳለህ። ቤተሰብ ሞቶብህ መስሎ ነው? ያንቺ ወንድ ተረፈልሽ፣ ያንቺ ሴት ልጅ ሴት ባላመጠችልሽ ተባብላችሁ የምትቀመጡበት እዝን አለ። ሕያው አምላክ እግዚአብሔር ምስክሬ ነው። መስቀሌን ይዤ ነው የምምልላችሁ። 17 ዓመቴን የምታገላቸው 13ቱን ዓመት በአካል ፌስ ቱ ፌስ አፉ የሚዞረው አፉ የዞረ አገጩ የሚዞረው አገጩ እየዞረ የሚመከረው እየተመከረ ይህን 3 ዓመት ደግሞ በማህበራዊ ሚዲያ ከፌስቡክ ጀምሬ ነው የምዋጋቸው። ጠንቅቀው ያውቁኛል። ፊቴ ላይ አይቆሙም። 90% አውቃቸዋለሁ። እግዚአብሔር ይህን ነገር ለአንተ ለዚህ ዓላማ ሲፈጥርህ የሚገኙበትና የሚሰባሰቡበትን ቦታ በወሎ ሰፈርም በዛም ፓርቲ በአትላስ በምናምን በጎሮ በገርጅ እንተዋወቃለን። ፓርቲ ብለው የት እንደሚያዘጋጁ ገስታው ሴት አካባቢ እንደተከራዩ ምልክታቸው ምን እንደሆነ 100% ነው የምነግርህ። ግን ለአንድና ለመጨረሻ ጊዜ ነው የምነግራችሁ። ባን አስደረጉት። ኮሚኒቲ ጋይድ ምናምን ውስጥ ከተው አስጠፉት። ወደ 200 ሺህ እየተጠጋ የነበረውን ገና በ12 ሰዓት ውስጥ ጆንን የግብረ ሰዶም አይደለው ምናምን ብሎ ስለሰራ እቃወማለሁ ስላለ ህይወቱ አደጋ ላይ ነው። አያርዱትም፣ አይወጉትም፣ ግን ጨካኞች ናቸው። የራሽያ ደህንነቶች ከሚያደርጉት በላይ ጨካኞች ናቸው። የእስራኤል ሞሳድ ከሚከታተሏቸው በላይ የሚከታተሏቸው እነሱ ናቸው። በማደጎ ስም በወላጅ አልባ ይዘዋቸው የሚሄዱ ወደ አሜሪካ፣ እንግሊዝ፣ ዴኒማርክ፣ ስዊድን ነው። ወላጅ አልባ ብለው ከመርካቶ ከጎንደር፣ ከጎጃም፣ ከወለጋ፣ ከጉራጌ ለቃቅመው ወላጅ አልባ ብለው ልክ እንደምታዩት ፊልም እንደነ ፕሪዝን ብሬክ እንደነ ስኮፊልድ ልክ እንደዛ የተጠና የማፊያ ፊልም ልክ እንደ አሽሻ አዘዋዋሪዎች ነው እንቅስቃሴያቸው። በጀት አላቸው። ገንዘብ ይሰጣቸዋል። በየቤታቸው እየተንኳኳ ዶላር ይሰጣቸዋል። ዶላር ማን ይሰጣል? ያከፋፍላል። ለወደፊቱ እንመጣበታለን። ከእኔ ጎን ከሆናችሁ 2-3 ነገር ነግራቸዋለሁ። 130 ሚሊዮን ልጆች እንደዚህ እንዳይሆን እያልክ ነጠላ ፍላይ አድርገህ ሴቱም ወንዱም ከምታሟርት እኔ የምለቀውን ቪዲዮ ያለ ማስረጃና ያለ መረጃ አለቅም። የተላኩልኝም ቪዲዮዎች እኔ መመለስ እፈልጋለሁ ብለው የተጸጸቱ ወጣቶች ፎቶግራፍ ብታዩ ማለት ነው ንግድ ባንክን አጭበረበሩት ከተባሉት ያላነሰ ነው። እባክህ ገብረ ኢየሱስ አግዘን እንመለስ የሚሉ ወጣቶች ሰው ይገለናል፣ ያርቀናል፣ ባንተ እምነት አለን ይላሉ። ቪዲዮዎች እየተላኩ ነው። የሃይማኖት አባቶች ካህን ለብሰው መስቀል ይዘው በፕሮቴስታንት ደረጃ ባይኔ ያዩዋቸው ሙስሊሞች አሉ። ማስጠንቀቂያ ሰጥቼ አለፍኳቸው። ፎቶአችሁን አወጣለሁ፣ ፎቶ አነሳችኋለሁ ስርዓት ብዬ። ቀላል አይደለም ውጊያው ጎበዝ፣ እመኑኝ። አሁን ከምትሰሙኝ ያላነሰና የተሻለ ህይወት ወይ ደግሞ እግዚአብሔርን በማመሰግንበት ሌብል ላይ ያለው ትውልድ አሳስቦኝ በእግዚአብሔር ፊት ስቆም አንገት እንዳልደፋ የፈጠርኩ ለዚህ ዓላማ ነበር። ፈርተና ሸሽታችኋል እንዳይለኝ ነው የምዋጋ። እኔ አድቨርት ስሰራ 2-3 አድቨርት ገና ያውም ጓደኞችን በትንሽ ፍራንክ እንደ ሞቲቬሽን እያደረጉ እኔን ከምትከተሉ ሰዎች ፕሮሞሽን ማሰራት የምችሉ 50% አላችሁ። ከታች ከትንሽ ኮስሞቲክስ ቤት እስከ ትልቅ ድርጅት ያላችሁ አድቨርት እኔን አታሰሩኝም።
ልባችሁም አእምሯችሁም ጉልበታችሁም ካልታገለ ይሄ ነገር በቤታችሁ ይመጣል። ወይኔ ገብርዬ እያላችሁ ትንቢት የለም የማወራው። ማንም ደካማና ደደብ ሰው ሊያወራው የሚችለውን ማወራ። ወይኔ ገብርዬን ባገዝ ነው በተደራጀ ነው ጎኑ በቆምነ በገንዘብ ሳፖርት ባረግ ነው ትላላችሁ። እግዚአብሔር አምላክ አላቀም ይበለኝ በፊቱ ስቆም ታለቅሳላችሁ። በዚህ ዓመትም ቀጣይ ዓመትም 2 3 4 ዓመት በደንብ ለቅሶና ሙሾ አለ። እነሱ ቀላል አይደለም ቁጥራቸው፣ ምልክታቸው ቀላል አይደለም። የሚገኙበት ቦታ የሚያዘጋጁት ፕሮግራም ይጠበቅላቸዋል፣ ይደገፋሉ፣ አይነቀፉም። ግን 100% ምነግራችሁ እኔ አድቨርት እንኳን በትንሹ ስሰራ የሆነ አድቨርት ላይክ ምናምን አታርጉም። ተመሳሳይ ጾታ ምናምን ስል በአንድ ጊዜ 500 ሺህ ቪው ኮፒ ሊንክ ሸሩ ምናምን ሼሩ 40 ሺህ ይደርሳል። እኔ አድቨርት ሳረግ ስማ ጋን ውስጥ ያለው ውሃ ማንም የጠመው መጥቶ እንዲጠጣው ተንከባሎ እንዳይወድቅ እኮ ትንንሽ ጠጠር ቂጡ ላይ መቀመጥ አለበት። ዝም ብለህ ነው እንደምትኖረው? እኔ ለመሞትና ዓላማ ላይ የሌለኝ መስሎ ነው እንዲስጮህ? ለጥቅም መስሎ ነው እንዴ? በተሰጠኝ አንደበትና እግዚአብሔር ባስታጠቀኝ ዕውቀት እኮ ላይቭ ገብቼ እነ ናሆም ፎንቴን እነ ጆን ዳንኤል ጋር ገብቼ እነ ሞጣ ቀራኒውን ማስረሳት እችላለሁ። አብረውኝ ያደጉ ኢን ሚሊየንስ ማህበረሰቦች እኮ ያውቁኛል። አዲስ አበባም፣ ጎንደር፣ ባህር ዳርም እኔ ማን እንደሆንኩ። ሰርጀሪ ስራ የተባለ ዶክተር ብቻ ኮሮኔ ጋር ተቀምጦ ጨዋታውን አቋርጦ የሚሄድ አፈለኩ አስለቅሰዋለሁ፣ ፈለክ አስቀዋለሁ እኮ። በጣም ስማርት ማይንድ ነው ያለኝ። ዛሬ ስለኔ ልንገራችሁ። ልክ እንደ አበይ ወንዝ ነኝ። አቅጣጫ ልታስቀይረኝ ትችላለህ እንጂ ዘግተህ በድንጋይ ጠጠር አድርገህ ወይን እንጨት ቀርቅረህ አታቆመኝም። በዛኛው ፈንድቼ እወጣለሁ። አም ብላክ ማይንድ፣ አም ብላክ ናይል ማይንድ። እግዚአብሔር አምላክ በሚያውቀው ጊፍት ነው። በቃ አንዳንዱ ሰው ይፈጠራል ለመዝፈን፣ አንዳንዱ ነገሮችን አክሴፕት ያደርጋል። ወላጅ እናቴን ሽሮ ስሪልኝ እባክሽ ብዬ አሳ ለ10 እና ለ10 ምናምን ዓመት እየበለው ሽሮ ስሪልኝ ብዬ የቡና እየሰጠው ተደብቄ አባቴ ደብቄ ያ የበለውት አሳ ለትምህርት አልሆነኝም። ናሳ ሄጄ መንኮራኩራ አላነጠኩበትም። ግብረ ሰዶሞችን ታገልኩበት። ልክ እንደ ሲቲ ስካን ማሽን ኤርፖርት በፎይልም በምንም ማረከው አሽሽም ድራግም መሳሪያም ይዘህ ስትገባ እንደምታየው ገና ሳያቸው ለያቸዋለሁ። የእግዚአብሔር ጸጋ ነው። ያው አምላክ ምስክሬ ነው። በፊታቸው ሞገስ መገፈፍ፣ በማያቸው እንቅስቃሴ በ12 በ13 ዓመት የሥራ ልምድ አየዋቸው፣ አቃቸዋለሁ። ከገበያ መሃል ለያቸዋለሁ። አንዳንድ ቫምፓየሮች እንደሚለያዩት ወይ ደግሞ ራሳቸው ከራሳቸው ጋር እንደሚተዋወቁት። ዛሬ ጃኒ ሆነም አልሆነም የልጅ አደጋ ላይ ነው ያለ። እኔ አይደለሁም በእግዚአብሔር እምልላለሁ ብሏል። እንደዚህ አይነት ሰዎች ሲመጡ ኮሜንት ላይ አትርመጥመጡ ነው እኮ ሴት ቦርሳ እያያዙ ምናምን ፔሬድ አለቀ። እቺ እርቃኗን የወጣችው ልጅ ጡቷን አሳይታ ምን አረካት? አሁን እኔ ቪዲዮ ላይ እየተላከልኝን የሆነ አባት መስቀል ይዘው ምናምን የሆነ ነገር ሲያደርጉ ሲጨመላለቁ ብልክል ምን ልታደርግ ነው? አይተ ከማዘን ውጭ ከማውራት ከማሟረት ውጭ 3-4 ነገር አስረግጬ ልንገራችሁ። ዛሬ አዲስ ፔጅ ክሬት አደርጋለሁ። ፎሎ ታደርጋለህ። እናንተን ቀድመው ሰዶማውያን እኔን ክሬት ያደርጉኛል። አንድ እርምጃ ስለምቀድማቸው ምን ሊል ነው? ምን ነቃብን? በየትኛው እንጓዝ ብለው ፎሎ ያደርጉኛል። ሕያው ምስክሬ ነው። ቀድመው ፎሎ የሚያደርጉኝ 1000 ሰዎች እነሱ ናቸው። 900 500 አካሄዳቸውን ለመቀየር ለህዝቡ አቅጣጫ ስተት እጥፍ ለማለት አለቃቸውም። ከመንፈስ ቅዱስ ጋር ሆኜ ስለምዋጋቸው ዛሬ አዲስ አካውንት ክሬት አደርጋለሁ። እሱም ፎሎ ታደርጋለህ። ትንሽም ትልቅም አድቨርት ያላችሁ ታሰሩኛላችሁ። ግዴታውን አይደለም። ነገ ልጅ በደገፍ ነው ዋጎኑ በቆምን ኖሮ እንዳትሉ። አንድ አሞራ አንድ ንስር መብረር እስከቻለ ክንፉ ደህና እስከሆነ ራቅ ብሎ እስከተመለከተ ነው ማደንም የፈለገውን ማንሳትም የሚችለው። ጨው ለራስ ስትል ጣፍጣ ለዛ ድንጋይነ ተብለህ ትወረወራለህ። አዲስ አካውንት ከፍታለሁ። ዛሬውኑ ፎሎ ታደርጋላችሁ። ቆሻሾች ቀድመው ያደርጋሉ። እናንተ ደግሞ ሰባይነት የሚሰማችሁ ሰዎች፣ ትውልድ ያሳሰባችሁ ልጆቻችሁ ዛሬ እየነገርኳችሁ ነገ ወይኔ ላለ ማለት ፎሎ ታደርጋላችሁ። ከትንሽ እስከ ትልቅ አድቨርት ያላችሁ ታሰራላችሁ። ወጠን መለመን አንችልም። እንደነ ፊት አውራሪ ለምነን አጨበርበረን። ዛሬ ደግሞ ማን የሚሉት ሙስሊም ልጅ አለ ከዚህ 400-300 ሺህ ከኩላሊት ታማሚ አይድንም ብሎ በልቶ ዛሬ ታሰር ያለው ሊቢያኔ ምናምን እያለ ሱዳን ላይ እንደሚቀፍለው እንደዛ ለማይ ቆሻሻ ስብዕና የለኝም። ገብረ ኢየሱስ እንደዛ ያደርጋል ካልክ ብትሞት ይሻላል። ልመን አልችልበትም። ካጣውም ከሚቀርበኝ ጓደኛዬ በውስጥ ስልክ ተበድሬ በውስጥ ስልክ መልስለታለሁ። እኔ ገብረ ኢየሱስ ነኝ። በሚዲያ ወጥቼ ጀንዘርግቻ አካውንት ሄዶ ምናምን ልል አልችልም። ላይቭ ላይ ገብቼ ባቴን ላቴን ከትቼ ላወራ አልችልም። ላይቭ ላይም ከወጣው የወሬ ተጠናክሮ በስሜት እሳት ባዘለ መልኩ ነው በቃ ተኩሼ የሚቃጠለውን አቃጥዬ የምነደውን ራሴን የማነደው። ስለዚህ ከትንሽ እስከ ትልቅ ድርጅት ያላችሁ ሰዎች ይህን ነገር እንዲቀጥል የምትፈልጉ በትንሹም ቢሆን በተመጣጣኝ ዋጋ አድቨርት አሰሩ። ዛሬ የምከፍተውን ክሬት አካውንት ፎሎ አድርጉ።
ሁለተኛ አካውንት ከፍታለሁ። ዛሬ የጃኒን አዘግተውታል። ወደ 170 ሺህ ነው 160 ሺህ ነበር ትላንትና ማታ በ6 ሰዓት ውስጥ ሸሩ ወደ 10 ምናምን ሺህ ገብቶ ነበር። እኔ አካውንት እነዚህ ኮሚኒቲ ጋይድ ገብተው ምናምን ያሉ አዲስ አበባ ውስጥ ያሉ ወይ በየክልሉ ያሉ 50 ሺህና 100 ሺህ ግብረ ሰዶሞች ምናምን አይደለም የሚያሳስቡኝ 120 እና 130 ሚሊዮን የድሮ ሶፋ ላይ ቁጭ ብላችሁ የምታንቀላፉ ወላጆች ለእናንተ አራይፒ። እኔ ገብርዬ ነኝ። ቤት እንደሚኬድ ቤት እንደሚወጣ አውቀዋለሁ። እንዴትም ልጆችን ቤተሰቦችን ከእነሱ እንደምጠብቅ አውቃለሁ። እኔ ጋር ሲቀርቡም ምርጫቸው አንድ ነው። ወይ እነሱ ይሞታሉ ወይ እኔን ይገላሉ። ድርድር፣ ፍክክር፣ ተሰዳድቦ መድ በቦክስ መሸራረፍ የለም። ያውቁታል። አብረውኝ የሰሩ እነ ጋሻው ኮማንዶ አጋዚ ጋርዶች ኤክሶ ያውቃሉ። እነ ብርሃን ያውቃሉ። እነ ሸቱ ቢሰውር ያውቃሉ። እነ ሃናን ኮማንዶ ያውቃሉ። ኤፊ ክለብ ባረል የሰሩ ያውቃሉ። እነ ሙሉየለት ጎተራ 52 ያውቃሉ። እነ ኤፍሬም ቦክሰኛው ያውቃሉ። ጎተራ ማሳለጫ የማያውቅ የለም። እነ ኤልያስ ቤላ እነ ድሽቀው የኮልፌው ያውቃሉ። ምሳቸው ነበርኩ። ኮፒ ሊንክ ሸርት አደርጋላችሁ። ከዚህ በኋላ የሚቀርቡ ግብረ ሰዶሞች ንጹህ ነን ካሉ ንጹህ ናቸው እያልን መፖሰት ነው። እርስ በርስ ይባሉበት። ወንድማችሁ ገብረየስ ነኝ። እመለሳለሁ፣ እመላለሳለሁ። ያስ እናንተ በዚህ ጉዳይ ምታላችሁ እናንተንም ሐሳብ ኮሜንት ላይ አስሩልኝ። በቀጣይ ላይ እንግዲህ ስለዚህ ወንድማችን ወይ ስለዚህ ሶፎንያስ ጋዜጠኛ ጃኒ አዲስ መረጃ ካለ ያላችሁም ቀርቡ ነው የሚሆነው። ላይክ እና ሼር ማግኘት ያረሳ ጨርቀውልኝ